አሁንም ይሄን ነገር ማድረግ ካላቆማችሁ ሁሉ ጊዜ አንድም ሁለትም ሶስት እርምጃ ወደ ኋላ መቅረታችሁ ነው። ይሄም ነገር ፉል ኮርስ መውሰድ። አሁን በጣም ብዙ ኮርሶች አሉ፣ ነገር ግን እነዛን ፉል ኮርሶች መውሰድ ወደ ኋላ ያስቀራችኋል። አሁን የምዘረዝርላችሁ ከዚህ በኋላ ያሉት ኮርሶች ምን ያህል አመት እንደሚፈጅልባችሁ ከስር እየደመርኩ አሳያችኋለሁ ማለት ነው። በመጀመሪያ ላይ ያለው ፕሮግራሚንግ ነው። ፕሮግራሚንግ ከ1 አመት እስከ 2 አመት ሊፈጅባችሁ ይችላል። 1 አመት ብለን እንያዘው ኤክስፐርት ለማድረግ ማለት እንኳን 1 አመት ቢያንስ ይፈጃል። 1 አመት ብለን እንይዘዋለን ይሄንን ኮርስ ለመማር ብቻ ማለት ነው። በሁለተኛ ደረጃ ላይ ያለው ኮርስ ደግሞ ዳታቤዝ ነው። አሁን ፕሮግራሚንግ ተማራችሁ ዳታቤዝ ደግሞ ስትማሩ የሚፈጅባችሁ 6 ወር ቢያንስ ይፈጅባችኋል ዳታቤዝን ለመማር ማለት ነው። ቻት ጂፒቲ የሚለኝ ይሄንን ነው። 6 ወር ቢያንስ ይፈጅባችኋል። እሺ ወደ ሶስተኛው ደግሞ ስንሄድ በሶስተኛ ደረጃ ደግሞ ግራፊክስ ዲዛይን ደግሞ ብትማሩ ደግሞ ይሄንን ደግሞ ኮርስ ብትጨምሩ ምን ያህል ጊዜ ይፈጅባችኋል? ከስር አመቱን እየደመራችሁ ግራፊክስ ዲዛይን ተምሮ ለመጨረስ ኤክስፐርት ለማድረግ 1 አመት ይፈጅባችኋል። ነገር ግን ኖርማል ፕሮፌሽናል ሌቭል ላይ ለመድረስ ደግሞ 6 ወር ይፈጅባችኋል ማለት ነው። ቤዚክ የሆኑትን ነገሮች ለማወቅ 2 ወር ይፈጃል እና ደግሞ ጉድ ዲዛይነር ለመሆን ጥሩ የሚባል ዲዛይነር ለመሆን ደግሞ 4 ወር ይፈጃል። ፕሮፌሽናል ለማድረግ 6 ወር ይፈጃል ማለት ነው። ግራፊክስ ዲዛይን አሁን ስንት 3 ኮርሶችን እየተማራችሁ ነው በእነዚህ አመታት ማለት ነው። እስቲ አሁን ደግሞ ወደ ሌላኛው ኮርስ እንሂድ። ሌላኛው ደግሞ ሎጎ ዲዛይን ለማድረግ ደግሞ ምን ያህል ወራት እንደሚፈጅ ደግሞ እናያለን። ሎጎ ዲዛይን ለማድረግ ከ3 ወር እስከ 4 ወር፣ ፕሮፌሽናል ለማድረግ ቤዚክ የሆኑትን ነገሮች ለማወቅ ደግሞ 1 ወር ይፈጅባችኋል። 2 ወር ምርጥ የሚባል ሎጎ ዲዛይነር ትሆናላችሁ። ነገር ግን ፕሮፌሽናል የምታደርጉት ከ3 ወር እስከ 4 ወር ነው። እናም እነዚህን 4 ኮርሶች ወስዳችሁ ለመጨረስ ከ2 አመት ከ3 ወር በላይ ያስፈልጋችኋል። 2 አመት ከ3 ወር በላይ ያስፈልጋችኋል እነዚህን 4ቱን ኮርሶች ለመማር። ነገር ግን ኤአይን በመማር እነዚህን 4ቱንም ኮርሶች በኤአይ መስራት ትችላላችሁ። አሁን እስቲ በኤአይ ምን አይነት ዌብሳይት እንደሰራው ላሳያችሁ። እንደምታዩት ይሄ በጣም ምርጥ አርጎን የሰራልኝ። እንደምታዩት የተለያዩ አኒሜሽኖችን የሚሰጥላችኋል። ሲኤስኤስ ላይ ዲዛይኑን እንደምታዩት ነው። በጣም ምርጥ አርጎን የሰራልኝ ይህንን ዌብሳይት ማለት ነው። ዳታቤዝ እንደምታዩት ይሄኛው ነው ኮዱ ማለት ነው። ኖድ.js ላይ በቬስ ኮድ ራን የምታረጉት ነው። ይሄንን ራን አድርጋችሁ ማየት ትችላላችሁ። ጠይቋት ቻትጂፒቲን ምን አይነት ነገር ነው የምትፈልጉት? የሬጂስትሬሽን ፎርምን ዳታቤዝ የሚያደርግ ነው የምትፈልጉት፣ እሱን መጠየቅ ትችላላችሁ። ግራፊክስ ዲዛይን እንደምታዩት ይሄም የተሰራው በኤአይ ነው። ምን አይነት ዌብሳይት መጠቀም እንዳለባችሁ እንዴት እንደምትሰሩ ፉል ቱቶሪያል ስሩልኝ ካላችሁኝ ኤአይ ብላችሁ ኮሜንት ላይ ጻፉልኝ። ከ10 በላይ ኤአይ የሚል ኮሜንት ካገኘው ስለ ኤአይ ደግሞ ቪዲዮ እሰራላችኋለሁ። በመጨረሻ ደግሞ ሎጎ እንዴት እንደምትሰሩ መቼም አይጠፋችሁም። በጣም ብዙ ዌብሳይቶች አሉ ሎጎ የሚሰሩ፣ አብዛኞቹ ግን በብር ያደርጉታል። ለምታዩት የተሰራው ይሄም በኤአይ ነው ማለት ነው። ኤአይን ስትጠቀሙ አሁን ላይ በጣም ብዙ የመጡ የኤአይ ዌብሳይቶችም አሉ። ከስልካችን ጋርም ደግሞ ጭነን መጠቀም የምንችላቸው አሉ። ለምሳሌ ቻትጂፒቲ፣ ጄሚኒ፣ ሌላም አፕሊኬሽኖች አሉ። እነሱን አወርዳችሁ መጠቀም ትችላላችሁ። እኔ አሁን እነዚህን የጠቀስኳቸውን 4ቱን ኮርሶች አልኩኝ እንጂ በጣም ብዙ የሆኑ ኮርሶች አሉ። አሁን ላይ ቀላሉ መንገድ ኤአይን መጠቀም ነው። ለአንድ ኮርስ 6 ወር 7 ወር 1 አመት ከመማር በኤአይ በቀላል መንገድ ጊዜያችሁን ቆጥባችሁ መስራት ትችላላችሁ። እስከ ቪዲዮ ፍጻሜ ስለተከታተላችሁ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳረሱ እና ደግሞ እንዴት እንደሚሰራ የምትፈልጉ ከሆነ እንዳልኳችሁ ኮሜንት ላይ ኤአይ ብላችሁ ኮሜንት አድርጉልኝ። ይመቻችሁ።